አንደኛው ትልቁ የሰው ልጅ ጠላት ባለፈ ህይወት ላይ ስታክ ማድረግ ነው። የድሮን መናፈቅ ወደፊት አንድ እርምጃ እንዳትራመድ የሚያደርግ ይሄ ነው። በቃ የድሮ ናፋቂ መሆን፣ አፕሪሺየት ማድረግ ድሮን ብቻ፣ የድሮ ሰክሰስህን የድሮ ስኬትህን ሊሆን ይችላል። ወይም ደግሞ በተቃራኒ በህይወት ላይ ያለፈውን ጠባሳ ደግመ ደጋግመ ማሰብ፣ ማሰላሰል፣ ህይወትህን፣ ማንነትን፣ ነፍስህን እስኪቆጣጠረው ባለፈ ህይወት ላይ መቆየት ስታክ ማድረግ ወደ ግብህ ወደ ፍጻሜህ ለምታደርገው ጉዞ ትልቅ ጠንቅ ነው። ከባድ ተግዳሮት። ስኬትን በህይወታችሁ ካገኛችሁ ደስ ይበላችሁ፣ ግን ሙቭ ኩዊክሊ። በቃ እለፍ። ሳምንት መቆየት አያስፈልግም በዛ ጉዳይ ላይ። መጥፎ ነገር በህይወታችሁ ከገጠማችሁ መክረም አያስፈልግም በዛ ሁኔታ ላይ። እንዴት እንደተፈጸመ ሁኔታው፣ እንዴት እንደተሰቃየህ አንተ በዛ ፕሮሰስ ውስጥ እንዴት እንዴት እንዳለቀስክ እሱን ሁሉ በቃ እንደ ፊልም እንደዚህ በአእምሮህ ላይ እየሳልክ ራስህን አታስጨንቅ ወገኔ። ሙቭ ፎርዋርድ። ስለዚህ ባለፈ ህይወትህ ላይ ስታክ ማድረግ፣ አላስፈላጊ ጊዜን ማባከን ወይም መቆየት ወደ ግብህ ለምታደርገው ጉዞ ከባድ እንቅፋትና ተግዳሮት ነው። በህይወታችን ላይ ያለ የትኛው ባለፈ ህይወታችን ላይ ታሪክ የነበረ ነገር ስኬታችንም ሆነ ድላችንም ሆነ ወይም ውድቀታችን ዛሬ በጌታ በኢየሱስ ስም ጥለነው እንሄዳለን። ጥለነው ወደፊት አንድ እርምጃ መራመድ ይሆንል። ምክንያቱም ለትልቅ ግብ ተጠርተናል። ለትልቅ ዓላማና ፍጻሜ፣ ለትልቅ ደስቲኒ እግዚአብሔር መርጦናል። ፈጥነን ወደዛ መግባት ይጠበቅብናል። ለዛ እንቅፋት የሆኑ ነገሮችን ሁሉ ከህይወታችን ልናስወግድ ይገባል። የእግዚአብሔር ቃል በኢሳይያስ 43 ከ18 እስከ 19 ላይ ያለ ቃል እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱን ነገር አታስቡ፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል ይላል። ይሄ እግዚአብሔር ላንተ የሰጠው ፕሮሚስ ነው። እግዚአብሔር ለኛ የሰጠው ፕሮሚስ ነው። አዲስን ነገር ማድረግ እንደሚወድ እግዚአብሔር ይናገራል እዚህ ጋር። የጥንቱን ነገር ደግሞ እንዳታስበው፣ መልሰሽ መላሰሽ እንዳታስቢውና እዛ ላይ ድዌል እንዳታደርጊ፣ እዛ ላይ እንዳትከርሚ የእግዚአብሔር ቃል ያስጠነቅቀናል። ፕሮሚስ ይሰጣል፣ በዛውም ያስጠነቅቃል። ይሄ ቃል ተጠንቀቁ። በፓስት ህይወታችሁ ላይ ስታክ ያደረጋችሁ ሰዎች፣ በትዳር ህይወታችሁ ላይ ብዙ መከራን ወጣ ውረድን ያያችሁ ሰዎች፣ በትዳር አጋሮቻችሁ የተጎዳችሁ ሰዎች ብትሆኑ፣ በወንድሞቻችሁ፣ በእህቶቻችሁ፣ በዘመድ አዝማዶቻችሁ የተጎዳችሁ ሰዎች ብትኖሩ ኢን ዘ ፓስት የእግዚአብሔር መንፈስ በዚህ ማለዳ የሚናገራችሁ ይሄ ነው። እልፍ በሉ፣ ጥላችሁ እልፍ በሉ።